ያለ ቤተ ክርስቲያን መጽሐፍ ቅዱስን ማወቅ አይቻልም። ያለ ቤተ ክርስቲያን መጽሐፍ ቅዱስን መስበክ ኢየሱስ ያድናል ትላለህ። ምን አድርገህ እንደሚያድን አታውቅም። እንዴት እንደሚያድን አብረውት የኖሩትን ቅዱሳን የሐዋርያትን ቤተ ክርስቲያን ትታሃታልና። ክርስቶስ የሕይወት እንጀራ ነው ትላለህ። እንዴት እንደሚቆረብ ግን አታውቅም። ስለዚህ ስብከት ሁሉ ተረት ነው ማለት ነው። የእግዚአብሔርን ወግ ያልያዘ የዲያብሎስ ተረት፣ የአጋንንት ትምህርት፣ ጉሳተ ልብ፣ የልብ ቅርሻት፣ በአፍ ብቻ የሚነገር ውሸት ነው። የውሸት ስብስብ ነው። እኛ በአዲስ ኪዳን የኢየሱስ ክርስቶስ ካህናት ነን። ክህነት እንዴት እንደሚሰጥ አታውቅም። ስለማታውቅም የለም። እንዴት እንደሚደረግ አያውቅም። እጠመቃለሁ ትላለህ። በምን እንደምትጠመቅ አታውቅም። አንዳንዱ በኢየሱስ ስም ዝም እየተጠምቄያለሁ ይላል። እንዲሁ አይደረስ እኮ ነው። ልብ ወለድ እኮ ነው። በዚህ ዘመን የእነ አዲስ አለማየሁ ልብ ወለድ መቀመጥ አለበት። እነ ገሌ እነ ፍቅር እስከ መቃብር አርፈው ቢቀመጡ ይሻላል። ምክንያቱም ልብ ወለድ የሚደርሱ ፓስተሮች ስለመጡልን ማለት ነው። ስብከታቸው ልብ ወለድ የሆነ ማለት ነው። ወሬ የሆነ ማለት ነው። ኢየሱስ ያድናል ይላል፣ የሚያድነውን ሥጋው ደሙን አይቀበልም። ኢየሱስ ያድናል ይላል፣ በሐዋርያት በሚያድን ጥምቀት አይጠመቅም። ኢየሱስ ያድናል ይላል፣ ሐዋርያት እጅ እየጫኑ በሰጡት ክህነት አይጠመቅም። ኢየሱስ ያድናል ይላል፣ ክርስቶስ ኢየሱስ በመሰረታት ቤተክርስቲያን አይኖርም። የሐዋርያት በቃል የመጣውን ወግ አይኖርም። ሲኖዶሳቸውን አያውቅም። ታሪክን ተረት ይላል፣ ስርዓትን ተረት ይላል፣ ገድለ ቅዱሳንን ተረት ይላል፣ ታምራቱን ተረት ይላል፣ ክብረ ቅዱሳንን ይንቃል። ለማርያም መስገድ ጣዖት ነው ይላል። እሱ ሕዝብ አንበርክኮ ሰዎችን አስተኝቶ በቆዳ ጫማ ሲረግጣቸው ይውላል። ለእሱ መስገድ ግን ጥሩ ነው አይደል? የገዛ ፊቱን በሶፍት ጠርጎ ይህንም ብላው ትጸድቃለህ ብሎ ኢየሱስ ነው ያለኝ ብሎ ያበላል። የድንግል ማርያምን ስዕል ስንተሻሸትበት ጣዖት ነው ይላል። አየው ተረት ማለት ይሄ ነው። ልብ ወለድ ማለት ቀልድ ማለት ነው። ሕይወት የሌለበት ኑሮ ማለት ነው። ቀልድ ማለት ይሄ ነው። የኤፍራጥስ ወንዝ እየደረቀ ነው፣ ዓለም ልታልፍ ቢደርቅ ምን ጨነቀን? እንክት ይበል። አንተ ክርስቲያን ነህ ወይ? ዋናው ቁም ነገር የኤፍራጥስ ወንዝ እየደረቀ ስለሆነ ዓለም ሊያልፍ ነው። ቆይ ሰው ምን አይነት ብልጣብልጥ እንደሆነ ታውቃላችሁ? አሁን እዚያ ቴዎድሮስ አደባባይ ነው የሚባለው አይደል? አደባባዩ እዚያ ቆሜ 666 ብል የከተማው ሰው ይሰበሰባል። እንዲሁ ቆይ ዓለም ሊድን ነው ከሚል ሰባኪ ሊጠፋ ነው የሚለው ብዙ ሺህ ሰው ይሰማዋል። አይገርማችሁ? ጥፋት የሚናፍቃችሁ ለምንድን ነው? ኮምፒውተር 666 መሆኑ ተረጋገጠ። ማን ያረጋገጠው? ቆርቆሮ እንዴት ነው 666 የሚሆነው? እንዲሁ አይደረስ እኮ ነው። ይሆን ድንቁርና እኮ ቤት ሰርቶብናል በእውነቱ ማለት ነው። ስልክ 666 ነው። ማን ያለ የለም እንደዚህ ምን 666 ነው። እንዲያውም በቅርብ በተደረገ ጥናት ሊል ይችላል። አንዱ ደግሞ ጅል ሆኖ ወደ ስልኩ ወደ ካሜራው አካባቢ 6 ንጥረ ነገሮች ተቀብረዋል። በጎን 6 በቀኝ 6 እኩል ይሆናል 666። ይሄ በጥናት የተረጋገጠ ቀመር ነው ይላል። አይመከራ እንደው አይድረስ እኮ ነው በእውነቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ይህንን ዓለም አሳልፎ የሚኖር ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቸርነቱ ጠብቆ በዚህ ቅዱስ ቦታ ስለሰበሰበን ስሙ የተመሰገነ ይሁን። ቅዱስ ቦታ ያልኩት ጥምቀት ስለሚከበርበት ቃለ እግዚአብሔርም እየተናገርንበትም ስለሆነ በክርስቶስ ደም ምድር ሁሉም ስለተቀደሰች በዚህ ምክንያት ነው። እግዚአብሔርን እንድናመልክ ከእግዚአብሔር ጋር እንድንተያይ ምክንያት የሆነችን እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉም፣ ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣
ቅዱሳን ጻድቃን ሰማዕታት ሁሉም ቅዱሳን እግዚአብሔር ያከበረው ስማቸው የተመሰገነ ይሁን፣ በረከታቸው ይድረሰን። የተከበሩ አባታችን ሊቀ ጉባኤ መምህር ሳሙኤል የደቡብ ጎንደር ሀገረ ስብከት የስብከተ ወንጌል መምሪያ ኃላፊ፣ የተከበሩ ርዕሰ መምህራን የኔታ በጽሐ ዓለሙ በደቡብ ጎንደር ሀገረ ስብከት በደብረ ልዑላን መድኃኔዓለም የአራቱ ጉባኤያተ መጻሕፍት ምስክር መምህር፣ የተከበራችሁ ሊቃውንተ ቤተ ክርስቲያን መምህራን፣ ካህናት አባቶች፣ ዲያቆናት ወንድሞች፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ፈጣሪያችን እግዚአብሔር በቸርነቱ በይቅርታው በስሙ እንድንሰበሰብ ስለ ስሙም እንድንማር እንድንድንም ስለጠራን ስሙ የተመሰገነ ይሁን። ከአሁን በፊት ላስተማሩን ለመምህር ገብረ መድኅን እንየው ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አሁን የምንማርበትን የልቡናችንን ደጅ ይክፈትልን። የተማራችሁትን ወግ ያዙ በሚል ርዕስ እንማማራለን። እስኪ በሉ የተማራችሁትን በሉ። ወግ ያዙ። እንደገና በሉ የተማራችሁትን ወግ ያዙ። ሶስተኛ በሉ የተማራችሁትን ወግ። እሺ፣ አሁን ቃላቱን ሳትከፋፍሉ አንድ ላይ በሉ። ምን ያዙ ነው ያልኳችሁ? የተማራችሁትን ወግ ያዙ። አንደኛ የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ያለ ኃይለ ቃል ነው። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ያለ ኃይለ ቃል ነው። እንግዲህ የተማራችሁትን ወግ ያዙ ብለናል። በጣም የሚያስደንቅ ስህተት የምትሳሳቱት ምን ያደረጋችሁ እንደሆነ ነው። የተማራችሁትን ወግ ያዙ የሚለውን ትምህርት ራሱን የረሳችሁት እንደሆነ ነው። ምክንያቱም የተማራችሁትን ያዙ ብያለሁ። የተማራችሁትን ያዙ በሚል ርዕስ ስንማር ሌሎች የተማርናቸውን ጉዳዮች እንድንይዝ ሆኖ ሳለ ራሱን ይህን ትምህርት መርሳት በራሱ ግን የበደል በደል ነው። ራሱን መርሳት። ስለዚህ የተማርነውን ለመያዝ ንቁ አእምሮ ሊኖረን ይገባል ማለት ነው። ንቁ አእምሮ በነፍስ በስጋ ዲያብሎስም ስጋችን ዓለም ተባብረው የከፈቱብንን ቀዳዳ አንድ እንጨት ቆርጠን ለመዝጋት ነው በዚህ የተሰበሰብነው። እንደ በአቴና በግሪክ እንደሚደረገው ሰዎች ዛሬ ምን አዲስ ተረት ይዘው መጥተው ይሆን፣ ምን አዲስ ቃል ይናገሩ ይሆን ተብለው በአርዮስፋጎስ አደባባይ እንደሚሰበሰቡት ሰዎች አይደለንም። የእግዚአብሔርን ቃል ተምረን እኛ በስንፍናችን ዲያብሎስ በተንኮሉ ዓለም በማታለሏ በሕይወታችን የከፈቱብንን ቀዳዳ የቃለ እግዚአብሔር እንጨት ቆርጠን አቁመን ቀዳዳችንን ደፍነን ንጹሕ የመንፈስ ቅዱስ ቤት ለመሆን በምናደርገው የክርስትና ጉዞ ላይ አንዱ ተምሮ ቃለ እግዚአብሔር መያዝ ስለሆነ ነው እዚህ የተሰበሰብነው ማለት ነው። ቃለ እግዚአብሔርን መያዝ በአሁን በኦርቶዶክሳዊት ቤተ ክርስቲያን በጥንት መጽሐፍ ቅዱሳዊ ባህል ወይም ኦርቶዶክሳዊ ባህል የሚባለው ቃለ እግዚአብሔርን በቃል መያዝ ነው። ቃለ እግዚአብሔርን በቃል መያዝ ከኃጢአት ይጠብቃል፣ ከመናፍቃን ይጠብቃል፣ ሕሊናንም አጥር ቅጥር ሆኖ ይጠብቃል። ሀባይኩ ነቢብከ ውስተ ልቤ ከመ ኢየአብስ ለከ ይላል ቅዱስ ዳዊት። አንተን እንዳልበድልህ ቃልህን በልቤ እሰውራለሁ። ሶባኮ ሕግከ ትምህርቴ ውእቱ ትካትኒ
እንተሃጎልኩ በሐሳሬ ሕግህ ትምህርቴ ባይሆን ኖሮ ቀድሞም በጉስቁልናዬ በበደሌ በጠፋው ነበር ይላል። ማለት ተምሬ እየበደልኩህ ከሆነ ባልማር ኑሮማ ምን ሆን ነበር ሲል ነው። ተምሬ እያጠፋው ከሆነ ሕግህን እያወቅኩ የማጠፋ ሰው ከሆንክ ባልማርማ ምን አይነት ሰው ሆን ነበር ሲል ነው። ስለዚህ የእግዚአብሔር ሕግ ይጠብቃል፣ ይመራል። ግራ ሲገባን መሪያችን የእግዚአብሔር ቃል ይሆናል። አባ እንጦንስን አንድ ጀማሪ መነኩሴ ሄዶ አባቴ በሕይወቴ እንዴት ሁኜ መኖር እንዳለብኝ ይምከሩኝ ሲለው ምን ብሎ መለሰለት? የምትሰራውን ስራ ሁሉ በቅዱሳት መጻሕፍት ምስክርነት ስራው፣ እንዲህ ያደረክ እንደሆነ ትድናለህ ብለውታል። የምትሰራውን ስራ ሁሉ በቅዱሳት መጻሕፍት ምስክርነት ስራው። ምስክር እያቆምክ ስራ። ሕይወት ዳኝነት ነው። መኖር በዚህ ምድር ላይ መኖር ዳኝነት ነው። ይህ ዓለም በሙሉ የፍትህ አደባባይ ነው፣ ፍርድ ቤት ነው። ዓለሙ የምንኖር ቤታችን፣ ትምህርት ቤቱ፣ ገበያው፣ ትራንስፖርት ቦታው ሁሉ ፍርድ ቤት ነው። ተከራካሪው ሰይጣን አለ፣ የግራ የህሊናችን ክፍል አለ፣ የሥጋ ፈቃድ አለ፣ ክፉ ሰዎች አሉ፣ መናፍቃን አሉ፣ አመንዝራ ሰዎች አሉ። ዳኛው የሰው ልጅ ነው። ምስክር ሆነው የሚቆሙት ታማኝ ምስክሮች ቅዱሳት መጻሕፍት ናቸው። አጋንንት ክፉ ነገር አምጥተው ገንዘባችን፣ አንድ ሰው ይሄ ካባ የኔ ነው ሲለኝ አይ የኔ ነው ያንተ አይደለም ለማለት የኔ ካባ መሆኑን የሚያውቁ ሰዎችን ምስክር አቆምና ካባዬን እጠብቃለሁ፣ አስቀራለሁ ማለት ነው። ዲያብሎስ ጸጋችን ሊቀማን፣ ሊያዋርደን፣ ሊዘርፈን ሲል የምናቆማቸው ምስክሮች መጻሕፍት ናቸው። መናፍቃን ሃይማኖታችንን፣ የሃይማኖታችን ገንዘብ፣ ትልቁ ገንዘባችን ሃይማኖት ነው። ንሴልስ ለከ ዘንተ ቅዱሰ ስብሐተ ዘወሀብከነ ዚአከ ሃይማኖተ ዘይትነሰት ወቦቱ ገበርከ ለነ ንሕማም አይሰሪሁ ለሞት። አቤቱ የማይለወጥ በአንተ ማመንን የሰጠህንን አንተን ለሶስተኛ ጊዜ ምስጋና እናቀርብልሃለን። የማይለወጥ በአንተ ማመንን የሰጠህን፣ ሞት የማይለውጠው ሃይማኖት፣ ጥፋት የማይለውጠው ሃይማኖት፣ ኃያላን የማይለውጡት ሃይማኖት፣ ደዌ የማይለውጠው ሃይማኖት ነው። ሃይማኖት ገንዘብ ነው። በአንተ ማመንን የሰጠህን የሃይማኖትን ገንዘብነት የሚቀሙን ወንበዶች አጋንንትና ክፋትን በቃኝ የማይሉ መናፍቃን ናቸው። እነዚህ እንዳይቀሙን የምናቆማቸው ምስክሮች ሃይማኖት የኔ ነው፣ ሃይማኖቴን መውሰድ መቀማት አትችሉም ብለን የምናቆማቸው የአንተ ሃይማኖት ትክክል ለመሆኑ ምን ማስረጃ አለ ስንባል ፈጥነው እኔ ያለው ብለው የሚቆሙልን ቅዱሳት መጻሕፍት ናቸው። በኃጢአት ጊዜ የሚቆሙልን ምስክሮች ቅዱሳት መጻሕፍት ናቸው። ተስፋ በቆረጥን ጊዜ ዲያብሎስ በኃጢአት መቀማት ያልቻለውን ሰውነት ኃጢአት አሰርቶ በምግባር ያበላሸውን ሰውዬ በሃይማኖት ለማስካድ በተነሳ ጊዜ ተስፋ ያስቆርጠዋል። አንተ እንግዲህ ከኃጢአት ወገን ያልሰራው ምን አለ? ሌባነ፣ አመንዝራነ፣ ዘማዊነ፣ ጠንቋይነ፣ ሰነፍነ፣ ሆዳምነ፣ ደካማነ፣ ቀማኛነ፣ ሐሜተኛነ አንተ እንዳንተ ያለ ክፉ ሰው ማን አለ? እንዲህ ከሆነ ላይቀር ስለማይምርህ በኃጢአት ላይ ኃጢአት ጨምርበት፣ ግፋ፣ ካድ ሲል በዚህ ጊዜ ምስክር የለም እግዚአብሔር መሐሪ ነው። እንዲህ የማረባ በሆን እንኳን የምረባበትን ቀን አምጥቶ እንድድን ያደርገኛል እንለዋል። ምን ማስረጃ አለ? ተመየጡ ሀቤ ዋነይት መየጠክሙ፣ እናንተም ወደ እኔ ተመለሱ እኔም እመለስላችኋለሁ ይላል የሰራዊት ጌታ እግዚአብሔር። ለመኮነ ኃጢአትክሙ ከመለይ አጻድኦ ከመበረድ፣ ኃጢአታችሁ እንዳለላ ቢቀላ እንኳን እንደ ባዘቶ እንደ ጁህ ቀይ ቢሆን እንደ ባዘቶ ነጭ አደርገዋለሁ ይላል የሰራዊት ጌታ ቅዱስ እግዚአብሔር።
ስለዚህ ይምረኛል ብለን ለእግዚአብሔር መሐሪነት እንኳን ምስክር የሚቆሙልን መጻሕፍት ናቸው። መጻሕፍት ለሁሉ ነገር ምስክሮች ናቸው። ለጥርጥር ምስክሮች ናቸው። በጸሎት ጊዜ ለሚነሳብን የጥርጥር ኃጢአት ምስክሮች ናቸው። ጠፍተን ለመመለስ ምስክሮቻችን መጻሕፍት ናቸው። ከኮብላይነት የሚመልሱን ምስክሮች ናቸው። ታውቃላችሁ፣ የጠፋው ልጅ የአባቱን ልጅ ተካፍሎ የጠፋው ልጅ ከጠፋ በኋላ የአባቱ ቤት ትዝ አለው ይላል ሊቃውንቱ። ይህንን በብዙ ወገን ቢተረጉሙትም ይሄ ልጅ ተካፍሎ የጠፋው ልጅ የአባቱን ንብረት ተካፍሎ የጠፋው ልጅ የሚባለው የእግዚአብሔርን የእውቀት ገንዘብ ተምሮ ከእግዚአብሔር የኮበለለ የታጣ ሰው ነው። የአባቱ ቤት ትዝ ያለው የአባቱን ቤት ስለሚያውቅ ነው። ቤተ ክርስቲያንን የሚያውቃት የቤተ ክርስቲያንን የእግዚአብሔር የአባቱ ቤት ማደሪያ የሆነች ቤተ ክርስቲያንን የሚያውቃት ነገር ግን ከቤተ ክርስቲያን ወጥቶ የሄደ ሰው ድሮ ውበቷን ያውቃት ነበርና ትዝ አለው ማለት በተማረው ትምህርት የቤተ ክርስቲያን ውበት ትዝ አለው ማለት ነው። ሳንማር ከጠፋን እንኳን ለመመለስ የቤተ ክርስቲያን ትውስታ እንኳን ይጠፋብናል። ቶሎ መመለስ አንችልም። ስለዚህ የተማሩትን ግን ነገር ማድረግ ይመራል። ሰው በሌለበት ጊዜ የእግዚአብሔር ሕግ ይመራል። ኖን ማይቶት ለእግሬ ሕግከ ብርሃን ለፍኖቴ፣ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። የእግዚአብሔር ሕግ መሪ ነው። ዘመድ በሌለበት ጊዜ ዘመድ ነው። ጥግ ባጡበት ጊዜ ሀገር ነው የእግዚአብሔር ሕግ። በመረረ ጊዜ ጣዕም ይሰጣል። ለቅዱስ ቂርቆስ እሬት በጥብጠው እየጋቱት ቃልህ ለጉሮሮ የጣፋጭ ነው የሚለው በዚህ ቃል መራራው እየጣፈጠለት ነበረ። በእግዚአብሔር ሕግ የማይሆን ነገር የለም እና ቃለ እግዚአብሔር በልቡናችን እንዲያድር ተግተን ነቅተን መድከም አለብን፣ መያዝ አለብን በእውነቱ ማለት ነው። ስለዚህ እግዚአብሔርን ቃል በልቡናችን እንዲያድር ሕያው እግዚአብሔር ቅዱስ ፈቃዱ ይሁንልን። እንዳንረሳ በእውነቱ ማለት ነው። እንደ መርሳት ያለ በሽታ የለም። መርሳት ማለት ስለምንረሳና በልቡናችን ስለማናሳድረው ማታም ስለማንመልሰው ስለማንቀጽለው ጉባኤያት ይዘጋጃሉ፣ ለውጥ የለም። ጉባኤያት ይዘጋጃሉ፣ ለውጥ የለም። ጉባኤያት ይዘጋጃሉ፣ ለውጥ የለም። ትምህርቱ ራሱ በራሱ እንደ ፓራስታሞል ነው የሆነው፣ ማስታገሻ ማለት ነው። ራስ ፍልጠት ሲነሳ በቃ ያን ፓራስታሞል እንውጣለን። ቀጥሎ ደግሞ በመነጋው በሶስተኛው ቀን ሲነሳ ዋጠው ይላል ሐኪሙ ራሱ። ይገርማል እኮ እንደማያድን ያውቀዋል። የሚለው ምንድነው? ሲነሳ ዋጠው። አሁን የኛ ስብከት ሲነሳ መዋጠው ሌላ የለው። የሆነ በጥር አንድ ሁለት መምህራን መጥተው ፓራስታሞል ሰጥተው ይሄዳሉ። ይነሳል፣ ዝሙቱም ይነሳል፣ ሌብነቱም ይነሳል። ኧረ ማታ ነው የሚነሳ፣ ዛሬ ማታ ይነሳል፣ ጠዋት ይነሳል። ዘረኝነቱም ይነሳብን ያገረሽብናል እንደገና ማለት ነው። ደግሞ ሁለት ክኒን ይታዘዛል። እንደዚህ ነው በቃ በእውነቱ የተቸገር ነው ማለት ነው። የገጠሩ ሰው ስር ነቀል የሚለው መድኃኒት ነበረ። እኔ በሙያ ቋንቋ ምን እንደሚባል አላውቅም። ልጅ ሆኜ ወባይቱን ከስሯ ነቅሎ የሚጥል ስር ነቀል የሚባልና እስከ ሸዋ እየተጓዘ ሰው ገሌ ስር ነቀል አስመጥቷል አሉ ተብሎ በሙያዊ እውቀት ያወጡት ለዚያው ተዋውሰው አራቱን አንድ ጊዜ ይወጣዋል። ሁለት ይበቃሃል ሲባል የለም ጠቀም አድርገህ ስትውጠው ነው የሚያድን ይልና ደግሞ ይጨምርበታል። ደግሞ አያችሁ አንድ ጊዜ መጥቶ ደግሞ ሲደፋብን ሌላ በሽታ ይጨምርብናል። ደግሞ አንዱ በቃ ምን ይላል ደግሞ ካልተጋደላችሁ መንግስተ ሰማያት አትገቡም ሲል ሰባኪው አየክኒኑ በዛ ማለት ይሄን ነገር አልዘልቀውም ማለት ነው። አልነካካይ ባሰ ጸሎቱ ምኑም አልነካካይ በሽታው ደግሞ ጨመረበት ማለት ነው። እና ስር ነቀል የሚሉት የገጠር እናቶች ምንድነው የኖረውን ቅቤና የቆየውን ማር አፍልተው ያን ሲጠጡት ወባውን ነቅሎ ስለሚጥለው ስር ነቀል። በዚያውም የወባ መድኃኒት ነገርኳችሁ ማለት ነው። ስር ነቀል ይሏቸዋል። ይሄ ነው ማለት ነው። እና እንደው እንዴት ነው ስትሉኝ ስለማንይዘው ነው። አበርትተን መድኃኒቱ ስለማንይዝ ነው። በቃ በየጊዜው እንደዚህ ምን ሳሳት እና ስብከቱ ለአንድ ቀን ለሁለት ቀን ለሶስት ቀን ብቻ
ወይም ደግሞ ለአይምሯችን እርካታ ከስብከቶቹ መሃል በምትተረክ አንዲት ታሪክ በቃ እንደ ማረፊያ ማለት ነው። ለተወሰነች ደቂቃ እንደ ማረፊያ እየቆጠርን ነው እየሄድን ነው እና ተግታችሁ ቃሉን ያዙ። ቃሉ ይመራናል። ቃሉ እንዲመራንም ቅዱስ ፈቃድ ይሆንልን። ይህ ቅዱስ ጳውሎስ ይህንን ቃል በተለይ የሚያስደንቃቸው አንደኛ ቆሮንቶስ እንልና ሁለተኛ ቆሮንቶስ፣ አንደኛ ተሰሎንቄ እንልና ሁለተኛ ተሰሎንቄ የምንልበት ምክንያት ለምንድን ነው? እየተረሳ ነው። ቅዱስ ጳውሎስ ያን ሁሉ የጻፈው እየረሱት በአንድ ርዕሰ ጉዳይ መክሯቸው ሌላ ርዕሰ ጉዳይ ሲነሳ በቀድሞው ትምህርት መጠመቀም ያቅጣቸዋል። እግዚአብሔር መንፈስ ቅዱስ ደግሞ የቆሮንቶስ ሰዎች መሳሳታቸው ለእኛ ጠቀመን። እኛ በተሳሳትን ቁጥር መድኃኒት እንዲሆነ ለእነሱ ተደግሞ ተጻፈላቸው። ለጢሞቴዎስ ግን ረስቶት የተጻፈ አይደለም። የሚወደው ደቀ መዝሙር ስለሆነ መጨረሻ ላይ የመሰናበቻ የፍቅር መልእክት የጻፈለት ነው። በዚያውም ደግሞ ለቤተ ክርስቲያን ስርዓትና ጽናት ሆነ። አሁን ወደ ትምህርታችን ስንመጣ ቅዱስ ጳውሎስ የተሰሎንቄ ሰዎች፣ እነዚህ ተሰሎንቄ የሚባል በመቄዶንያ አካባቢ በቆሮንቶስ አጠገብ የምትኖር ከተማ ናት። እነዚህ ሰዎች ቅዱስ ጳውሎስ ገብቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም የነበረ ዓለምን የፈጠረ ቃል እንደሆነ፣ ዓለምን ፈጥሮ የሰው ልጅ በአርአያው በአምሳሉ እንደፈጠረ፣ የሰው ልጅ አክብሮ ከፈጠረው በኋላ ሰው ተስቶ እንደወደቀ፣ ለዚህም 5500 ዘመን የተስፋ ጊዜ እንደሰጠው፣ የተስፋው ዘመን ሲፈጸም እግዚአብሔር ንጽሕት ድንግልን መርጦ ኃጢአት እንዳይኖርባት ጠብቆ በሀብተ መንፈስ ቅዱስ አስጊጦ በመንፈስ ቅዱስ ቅጥርነት ከልሎ ጠብቆ መንበሩ ናትና በእሳት አጥሮ አዘጋጅቶ ከሷ የዲያብሎስ ክፉ ምክር በገባበት በሔዋን ጆሮ በኩል የገባው መርገም የመላኩን ብስራት በምትሰማ በንጽሕት ዳግሚት ሔዋን በእመቤታችን በኩል ይነቀል ዘንድ በመልአኩ በቅዱስ ገብርኤል አብስሮ ሕያው ቅዱስ እግዚአብሔር የሰውን ልጅ ለማዳን ሐናጺ ቤትን ሰርቶ በሰራው ቤት ውስጥ ገብቶ እንዲያድርበት እንዲጠለልበት፣ ራሱ ባበጀው ቤት ውስጥ ገብቶ እንዲያድርበት፣ ንጉሥ በሰራው ቤተ መንግሥት ገብቶ እንዲነግስበት፣ ያም ውርደት እንደማይሆነው ሕያው ቅዱስ ቃል የእግዚአብሔር አካላዊ ቃል እሱ መጥቶ ራሱ ባነጻት በሰራት ባዘጋጃት በንጽሕት አዳራሽ በቅድስት ድንግል ማርያም ማኅፀን አድሮ ከቅዱስ ሥጋ ሥጋዋን ከቅዱስ ነፍሷ ነፍስን ነስቶ ተዋሕዶ በአካል ዘአክል በግዕዘ ሕፃናት ተወልዶ አድጎ ተሰዶ ተጠምቆ ጾሞ 3 ዓመት ከ3 ወር ይህንን ዓለም ዙሮ ወንጌልን አስተምሮ ወንጌል በምር ሲረዳለት ዓለምን ለማዳን በማእከለ ዓለም በቀራንዮ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ዓለምን አዳነ። ሞተ፣ ተቀበረ፣ በሞቱ ሞትን አጠፋ። በሦስተኛው ቀንም ተነሳ። ትንሣኤያችን ሰጥቶ እሱ የትንሣኤው በኩር ሆነ። ወደ ሰማያትም በቅዳሴ መላእክት በይባቤ መላእክት አረገ። ዓለምን የፈጠረ እሱ ነውና የፈጠርኩትን የማሳልፈው እኔ ነኝ ብሎ ዳግመኛም እመጣለሁ ብሎ ተናግሯል። ኃይሉ ከመመላእክት ተስፋ መንግሥተ ሰማያት አለ ብሎናል። ለዚህ ተዘጋጁ፣ ለክብር የተፈጠርን ነን፣ ክርስቶስ እንጂ ሙቶላችኋል ብሎ አስተማራቸው። እነሱም አማን በአማን እውነት በእውነት ብለው የክርስቶስን ሃይማኖት ተቀብለው አምነው ተጠምቀው ከገቢረ ኃጢአት ወደ ስሬት ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተመለሱ። በዚያ ሲሰብኩ ያመኑት በሃይማኖት ሲጸኑ፣ ያላመኑት ደግሞ ቅዱስ ጳውሎስን አባረሩት። የቤርያ ሰዎች ተቀብለው ቅዱስ ጳውሎስን አስተናገዱ፣ ሰሙ። እዚያም ሄደው ደግሞ ወደ አቴና ደግሞ አሰደዱት። እዚህስ ማን ፈቅዶልሃል ብለው አሰደዱት። ተመልሰው መምህሩን አሰቃይተው
የበደል መጀመሪያ ሕዝብን የሚያስተምርን የነፍስ መንገድ የሚሆንን ሰው ማጥፋት የበደል መጀመሪያ ነው። ሕዝብን የሚያጠፉት የሚመራባቸውን መጻሕፍት በማቃጠልና የሚያስተምሯቸውን መምህራን በመግደል ነው፣ በማጥፋት ነው። ይሄ የበደል በደል ነው። ሰውን እንጀራ ከሚነሱት ከሚከለክሉት የእግዚአብሔርን ቃል መከልከል ትልቅ በደል ነው። እስመ ቃለ እግዚአብሔር ፈውስ ሲሳይ መንፈሳዊ ውእቱ ይላል ቅዱስ ዮሐንስ አፈወርቅ። እስመ ቃለ እግዚአብሔር ሲሳይ መንፈሳዊ ውእቱ፣ የእግዚአብሔር ቃል መንፈሳዊ ምግብ ነው። ቅዱስ ቄርሎስ ደግሞ ቃላቲሁ ለእግዚአብሔር ሲሲታ ለነፍስ ቃላቲሁ ለእግዚአብሔር፣ የነፍስ ምግቧ የእግዚአብሔር ቃል ነው ብሎ ይናገራል። ሰውን ውሃ ከሚከለክሉት የእግዚአብሔርን ቃል መከልከል ያደርቀዋል። ሰውን መድኃኒት ከሚከለክሉት የእግዚአብሔርን ቃል ቅዱስ ሥጋውን ክቡር ደሙን ቢከለክሉት ይጠፋል። ሰውን እንዳይተነፍስ ከሚከለክሉት ሀብተ መንፈስ ቅዱስን እንዳያገኝ ቢከለክሉት ይሞታል። ይኸውም የሚያጠምቀውን ካህን መግደል ነው። የሚያስተምረውን ካህን መምህር መግደል ነው። የሚማርባቸው መጻሕፍት ማጥፋት ነው። ሰውን ቤቱን ከሚያቃጥሉበት ሰውነቱን በኃጢአት እሳት ቢያነዱት ሰውን መግደል ማለት ይሄ ነው። ነፍሳት ትግደል ያለውን ጌታ ይሄ ነው። ስለዚህ መምህራቸውን አሰደዱ። ተመልሰው ደግሞ እሱ ያሳመናቸውን ይገሏቸው፣ ያሳድዷቸው፣ ይገሏቸው፣ ያርዷቸው ጀመር። አለቁ። ሲያልቁ የተሰሎንቄ ሰዎች ሌሊት ተቀን ዋይ ሸሸ እያሉ በለቅሶ ላይ ለቅሶ እየጨመሩ አዘኑ። እንግዲህ ያመንነው ሃይማኖት ከዚህ መከራ የማይጠብቀን ከሆነ ማመናችን ስለምንድን ነው? እግዚአብሔር ኃያል ከሆነ በእግዚአብሔር ማመናችን ከመከራ ሊጠብቀን ሲገባ በእግዚአብሔር ስላመንን የምንሞት ከሆነ የሃይማኖት ጥቅሙ ምንድን ነው? እግዚአብሔር ባለጸጋ ከሆነ በማመናችን ልንበለጽግ ሲገባ በማመናችን የምንደህይ ከሆነ፣ በማመናችን ርስት ልንወርስ ሲገባን በማመናችን የምንሰደድ ከሆነ፣ በማመናችን ሙት ልናስነሳ ሲገባን በማመናችን የምንሞት ከሆነ፣ በማመናችን ልንበዛ ሲገባን በማመናችን የምናልቅ ከሆነ እምነት ምን ያደርግልናል ብለው ተስፋ ቆርጠው ነበረ። ስለዚህ ቅዱስ ጳውሎስ ስላንቀላፉት ሰዎች፣ ስላረፉት ሰዎች ተስፋ እንደሌላቸው አታልቅሱ ብሎ ለማጽናናት ልኮላቸዋል። ተስፋ እንደሌላቸው ማለት ምንድን ነው? እንስሳት፣ አራዊት ተስፋ የላቸውም። ፈርሰው በስብሰው ጠፍተው ይቀራሉ። ሰውን ስንቀብረው እንደ እንስሳት ፈርሶ በስብሶ ሊቀር አይደለም። የምንነሳበት ጊዜ አለ። ለእንስሳ፣ ለከብት፣ ለአራዊት ቢሆን የመጨረሻ ሀገሩ መቃብር ነው። የሰው ልጅ ግን ሀገሩ መንግሥተ ሰማያት ነው፣ ሰማይ ነው። መቃብር እርሻ ነው። የሰው ልጅ ዘር ነው። ሲቀበር ይዘራል፣ በክብር ይበቅላል። ክርስቶስ መስለን እነሳለን። ሩቅ አገር ለሳምንት ለሁለት ሳምንት ሂዶ ለሰነበተ ሰው ታለቅሳላችሁን? አታለቅሱም፣ ተመልሶ እንዲመጣ ታውቃላችሁና። ንጉሥ ለምሳ ሰደቃ ለጠራው ሰው ታለቅሳላችሁን? አታለቅሱም፣ ንጉሡ የጠራው ምን ቢወደው ነው ትላላችሁ እንጂ። በጠማማ ጎጆ የሚኖርን ሰው በንጉሥ ቤተ መንግሥት እንዲኖር ቢጠራ እናዝናለን ወይ? አናዝንም። እንኪያስ በዚህ ጠማማ ዓለም የሚኖርን ሰው እግዚአብሔር በሰማይ መንግሥቱ ሊያኖረው በሞት ቢነጥቀው ስለምን ታዝናላችሁ? መንገድ ሂዶ የሚመጣን ሰው ነገ ይመለሳል ብላችሁ የምታምኑ ከሆነ ነገ ክርስቶስ መጥቶ ሲያስነሳል የምንገናኝበት የክብር መገናኘት ትንሣኤ እያለ ስለምን ታዝናላችሁ? ወደ መልካም የሚወስደውን አንድን ሰው ወደ መልካም ሀገር የሚወስደውን መንገድ አትሂድ ብሎ የሚከለክለው ማን ነው? ደካማ የነበረ ሰው ወደሚበረታበት፣ ታሞ የነበረ ሰው ወደሚድንበት፣ አጥቶ የነበረ ሰው ወደሚያገኝበት
ሲዋረድ የነበረ ወደሚከብርበት ሀገር ሲሄድ ከመንገድ ላይ የሚቆምበት ሰው አለን? እንግዲያው ሞት ወደ ክርስቶስ የምንሄድበት መንገድ ነው። ወደ ክርስቶስ የምንሄድበት መንገድ ከሆነ ሰውን እንዳይሞት መመኘትና ሞተ ብሎ ማልቀስ ወደ ክርስቶስ ባልሄደ ብሎ መከልከል ነው። ወፍናዊሁኒ ለሞት ዘእግዚአብሔር ውእቱ ይላል ቅዱስ ዳዊት። ሞት ወደ እግዚአብሔር የምንሄድበት ጎዳና ነው። ወደ እግዚአብሔር የምንሄድበት ጎዳና ነው፣ መድረሻችን ነው። ለዚህ ነው ቅዱስ አግናጤዎስ ምጥው ለአንበሳ አንበሳ ሊያታግሉት ሃይማኖትህን ካድ አልክድም፣ ህዝቡን ክርስቶስ ያድናል እያልክ አትስበክ እሰብካለሁ፣ ሊገሉት ሲሉ ለተራቡ አንበሶች ሊጥሉት ሲሉ ምዕመናን ተሰብስበው እባክህ አባታችን እባክህ መምህራችን ቆይና ለጊዜው በእናንተ አምላክ አምናለሁ ብለህ ቆይና እንድታስተምረን እንደገና ደግሞ ሌላ ሀገር ሸሻ ብለህ ቆይተና ታስተምረናለህ ሲሉት ስለምን ወደ ፈጣሪ ከሚሄድበት መንገድ ላይ ትቆሙብኛላችሁ ነው ያላቸው። ምክንያቱም ወደ ክርስቶስ የሚሄድበት መንገድ ሞት እንደሆነ ያውቃልና። ለተራቡ አንበሶች ሊወረውሩት ባሉ ጊዜ መልካም እንጂ ነው በአንበሱ እኔ ለጌታዬ ለኢየሱስ ክርስቶስ መልካም መገበሪያ ስንዴ ነኝ፣ እንደ ንጹሕ መገበሪያ በአንበሶች ጥርስ ተፈጭቼ ለፈጣሪ ለኢየሱስ ክርስቶስ መስዋዕት ሆኜ እቀርባለሁ። ለፈጣሪ መስዋዕት እንዳልሆን የምትከለክሉኝ ስለምንድን ነው ብሎ እንዳይሞት የሚከለክሉትን እንዲሞት ይከለክላቸው ነበረ። ስለዚህ ሞትን ለምንድን ነው የምትፈሩት ብሎ ቅዱስ ጳውሎስ በሞቱ ሰዎች ያዘኑትን ለማረጋጋት የተሰሎንቄን መልእክት ላከላቸው። ክርስቲያን ሐዘንም ያውቃል፣ ደስታውንም ያውቃል። ለሞተ ሰው ነጠላ ዘቅዝቆ ማልቀስ፣ ፊት መንጨት፣ እንዲያውም ከሞተ ሰው ይልቅ ነው የሚለው ቅዱስ ዮሐንስ አፈወርቅ። ለሞተ ሰው ፊታቸውን እየነጩ ጥቁር እየለበሱ ለሚያለቅሱ ሰዎች ሊለቀስላቸው ይገባል። በውኑ ከእናንተ በላይ ክርስቶስን የሰደበ አለን? ክርስቶስ ትንሣኤያችሁ ሆኖ ሳለ ትንሣኤ እንደሌለ ለሞተ ሰው የምታለቅሱ ከሆነ የክርስቶስን ትንሣኤ ትሰድባላችሁ ነው የሚለው። ስለዚህ በሞተ ሰው እንዳናዝን ለልጁ ቅዱስ ዳዊት ልጁ ሲታመም ሲያዝን ቆይቶ ሞተ ሲሉት ነጩን ለብሶ የተነሳ ማለት ነው። ሞት ወደ ክርስቶስ የምንሄድበት ስለሆነ ሞትን የምንፈራው ስለማናውቀው ነው። ብናውቀው አንፈራው ነበር። ምዕመናን ሞት ምን ያደርጋል? እስኪ ሞት እንዴት ያደርጋል? የሚያውቅ ሰው ካለ እሸልማለሁ። ሞት እንዴት ያደርጋል? ያንቀጠቅጣል? እንዴት ነው የሚያደርገው? አናውቅም። እንደው እኮ ይገርማል እኮ አናውቅም። አሁን እዚህ ውስጥ ዋሻ ቢኖር እዚህ ውስጥ እኔ ማር፣ ወርቅ፣ ዕንቁ አስቀምጬ እዚያ ውስጥ የሆነ ነገር አለ ብል ሰው ሁሉ ይፈራል። የሆነ ነገር ነው ያልኩት። እንግዲህ ጅብ ነው አላልኩም፣ አንበሳ ነው ዘንዶ ነው አልኩ። የሆነ ነገር ነው ያልኩት። ከዛ እስኪ አንዱ ጀግና ነው ኤዲያ እንድፈር እንየው ብሎ ሲከፍት ወርቅ ሲከፍት ማር ሆኖ ያገኘዋል። ለዚህ ነው ሲቀልዱብን የነበር አይ ብሎ ይንቀዋል ማለት ነው። ቅዱሳን ሞትን የሚንቁት ስለሚያውቁት ነው። እኛ የምንፈራው ደግሞ ስለማናውቀው። ይፈርህዎ ለሞት ቅዱሳን ሰማዕት ይላል ቅዱስ ያሬድ። ቅዱሳን ሞትን አልፈሩትም። ለምን? ያውቁታል። አቅም እንደሌለው ያውቁታል። ክርስቶስ ከአንገቱ ላይ ቆሞ መርዝን እንዳስተፉት እባብ በመስቀሉ ቀጥቅጦ የሞትን መርዝ እንዳስተፋው ቅዱሳኑ ያውቁታል። እነ ቅዱስ ቂርቆስ ሞትን የማይፈሩ ስለዚህ ነበር። ሞት ከክርስቶስ የሚያደርሳቸው የቀና ጎዳና እንደሆነ ያውቅ ነበረ። እናቱ ቅድስት ኢየሉጣ የፈራችው ሞትን አታውቀው ነበረ። ከዛ ምንድን ነው ሞትን እንድታውቀው አድርጋት ለእናቴ እኮ ነው ያለው። እዛ አይኗን ገለጥ አድርጋ የሰማዩን የተዘጋጀውን አክሊል ስታይ ሞት ለካ እንዲህ ያለ ጥሩ ጎዳና ነው፣ እዚያ ላይ ሀገር ያደርሳል፣ እንዲህ ያለ ሹመት ያሰጣል ብላ
ከልጇ ጋር በናኒድ ብላ ወደ ሰዓቱ ገባች። ሞትን ስናውቀው እንደፍረዋለን፣ ስለማናውቀው እንፈራዋለን። ሞት አቅም የሌለው ደካማ ነው። ከማን? ከኃያሉ ኃያል ወልደ እግዚአብሔር ተመልከቱ። ተመልከቱ ወቅንት ሀቆከ ኃያል ተሰራ ወንገሥ ይላል ቅዱስ ዳዊት። ኃያል ወልደ እግዚአብሔር አንተ ተከናወን፣ በጌትነት ኃይል ተገለጥ ይላል። አይጻከ ስሁል ኃያል፣ አንተ ኃያል ስለሆንክ ያንተ ሐዋርያት ያንተ ደቀ መዛሙርት ደግሞ በሀብተ መንፈስ ቅዱስ የተሳሉ የተቡ ናቸው። አንደበታቸው ቢገዝት የሚቆርጥ ቢያስተምር አጋንንትን የሚቆራርጥ ኃያላን የተቡ የተሳሉ ናቸዋል። ይቆራርጡታል። ዲያብሎስ እንደሆነ ይሄን አቅም የለውም። ለነዚህ ኃይል ሊሰጣቸው ሞት ቢሏችሁ ቁም ነገር አለው መሰላችሁ ለማለት ቅዱስ ጳውሎስ ሞትን እንዲደፍሩት ነው ምን ያደረገ የሞተ ያስተማራቸው የተሰሎንቄ መልእክት የተላከ። እኛም ሞትን እንዳንፈራ እግዚአብሔር ይርዳን። ሞትን ፈርተን ሃይማኖታችን ሕይወታችንን ከማጣት ይሰውረን። በጣም ትልቁ ሞት ማለት ሞትን ፈርቶ ሕይወትን መካድ ነው። ሞትን ሲሞቱት ሕይወትን ያገኙታል። ሞትን ሲፈሩት ደግሞ ሕይወትን ያጡታል። ሞትን መድፈር ሕይወት ያሰጣል። መሞት ሕይወት ያሰጣል። ሞትን መሸሽ ሞትን ያመጣል። ስንሞት እንኖራለን፣ ስንሸሽ እንሞታለን። እንዲህ ነው ፓራዶክሲ የሚባለው ይሄ ነው። በትምህርተ መለኮት ትምህርት የክርስትና ትምህርቱ ይኸው እንደዚህ ነው ማለት ነው። ስትደኸይ ትከብራለህ። ይኸውልህ ደግሞ በዓለሙ ደግሞ ስትበለጽግ ትደኸያለህ። ሀብትህ እየበዛ ሲመጣ ነፍስህ ትደኸያለች። ሆድህ በእንጀራ እየበለጸገ ሲመጣ ነፍስህ እየደኸየች ትመጣለች። ስጋ በእንቅልፍ ባለጸጋ እየሆነ ሲመጣ ነፍስ ደግሞ የጸጋ ድህነት ያድርባታል። ክርስትና ደግሞ ሲርብት ትጠግባለህ ይላል። ስትራቆት ትለብሳለህ ይላል። ስትሰደብ ትከብራለህ ይላል። ስታጣ ታገኛለህ ይላል። ይሄ ነው ክርስትና ማለት ነው። ፓራዶክሲ ማለት ይሄ ነው። በተቃርኖ መክበር ተቃርኗዊ ነው ነገሩ የኛ ዓለም ማለት ነው። ይህን ስንገለብጠው ነው መዳንን የምናጣው ማለት ነው። ስለዚህ ሞት አቅም የለውም ሌላቸው ይህንን ጻፈላቸው። ደግሞ ኋላ ምን ያደርጋሉ? አይነት የተሰሎንቄ ሰዎች ምን አደረጉ? ደግሞ ዘመዶቻችንም አለቁ አሉና እንባባሰው እንጂ እንግዲህ ያለና ወንድም ወንድሙ ሚስት መሄድ እንዲሁ እኮ የደረስ እኮ ነው። እኛው እንዛመድ ብለው ማለት ነው። ወንድም ወንድሙ ሚስት መሄድ እንደዚህ የምታረጉ የላችሁም? ባሏ የሞተባትን ሚስት ሴት የምታጽናኑ እየመሰላችሁ የምታውደለድሉ የላችሁም? አሌባውላ እንደዚህ የምታረጉት ማለት ናቸው። እነዚህን ነው ታው ያለ ቅዱስ ጳውሎስ ማለት ነው። ታው ማለት ነው ለአይምር ኩሉ ለላሃዱ አሃዱ ንዋዮ ወያጥርዮ። ሰው ሁሉ ገንዘቡን ተመልከቱ ለይቶ ይወቅ፣ ንጽህናን ጠብቅ። ሞት መጥቷል ብለህ ክርስቶስ ሊመጣ ነው ብለህ ኃጢአትን አትጨምር። በመባባስ በዝምድና ሰበብ ለሚቀረው ዓለም እያልክ አትበድል ብሎ ይህንን ንጽህናችሁን ያዙ። ወዝንቱ ውእቱ ፈቃዱ ለእግዚአብሔር። ተመልከቱ ተቀድሶ ተክሙ እምዝሙት። የእግዚአብሔር ፈቃዱ ንጹሕ እንድትሆኑ ነው። ኢትትመን ሰው በዝሙት ከማይዛብ እንደ አሕዛብ ሃይማኖት እንደሌላቸው ተስፋ እንደሌላቸው አርአያ ክርስቶሳዊ ሀገር ሰማያዊ እንደሌላቸው እንደ እንስሳት ድል አትነሱ። ተስፋ ያላችሁ ሰዎች ናችሁ። ለማልድነው ነገር ለምሞተው ነገር መቼም አንድ ጊዜ ከፍቻለሁ እያላችሁ በርኩሰት ላይ ርኩሰትን አትጨምሩ፣ ተነሱ ለማለት ይሄንን ጽፎላቸዋል። እንደገና ደግሞ ቅድም መምህር ገብረ መድኅን ሲሉን ሲያስተምሩ እንደነበረው ዓለም ሊጠፋ ነው የሚሉ ሰዎች ነበሩ። በተሰሎንቄ ከተማ ማለት ነው። ሊጠፋ ነው ሲሉ ሊጠፋ ከሆነማ ሳይቀድመን እንቅደመው ሞት
እንደው እኮ በእውነት ማለት ነው።